ታሪኩ የሚጀምረው ጎዝዴ የተባለች ወጣት ሴት ከቤቷ ተደብቃ ስትወጣ እያሳየን ነው። ይህኔ ጎዝዴ እህቷ ሳታያት በጥንቃቄ ወጥታ ትሄዳለች። ከጥቂት ቆይታ በኋላ ግን ሀያት ከእንቅልፏ ትነቃለች። በሌላ በኩል ጎዝዴ ኮራይ የተባለ ፍቅረኛዋ ቤት በተዘጋጀ ፓርቲ ላይ ትገኛለች። እዚያም ከልክ በላይ ጠጥታ ከኮራይ ጋር ስትጨፍር ትቆይና ራሷን መቆጣጠር እስኪያቅታ ድረስ ትዝለፈለፋለች። በዚህ መሃል ሀያት እህቷን ቤት ውስጥ ስታጣት ወጥታ እንደሄደች ትረዳለች። ደጋግማ ብትደውልላትም የጎዝዴ ስልክ አጠገቧ ስላልነበረ ልታገኛት አልቻለችም። በመሆኑም ሀያት ልብሷን ለብሳ እህቷን ፍለጋ ትወጣለች። በድግሱ ላይ የጎዝዴ ሁኔታ እየተባባሰ ሲመጣ ኮራይ አጋጣሚውን በመጠቀም ወደ ክፍሌ ሄደሽ ረፊ በማለት ተሸክሞ ወደ መኝታ ክፍሉ ይወስዳታል። በዚህ ጊዜ ኮራይ ጓደኛ የሆነችው አሲያ ድርጊቱን በቪዲዮ ትቀርጻለች። የኮራይ ሌላኛው ጓደኛው ታራሃን ግን ኮራይ ሊያደርገው ያሰበውን መጥፎ ነገር ስለገባው ይበሳጫል። ወዲያውኑም ለሀያት ደውሎ እህቷ ያለችበትን አድራሻ ይሰጣታል። ሀያት በፍጥነት አድራሻው ላይ ደርሳ ወደ ክፍሉ ስትገባ ኮራይ ጎዝዴ ላይ መጥፎ ነገር ሊፈጽም ሲል በሰዓቱ ትደርስበታለች። ኮራይ ሁኔታውን ለማስተባበል ቢሞክርም ሀያት ግን እየሰደበችው እህቷን ይዛ ትወጣለች። ኮራይ ምንም አላደረኩም እያለ ሲከተላት ሀያት በጥፊ መታ ወደ መዋኛ ገንዳ ውስጥ ትጥለዋለች። ይሄኔ በድግሱ ላይ የነበሩ ሰዎች ሁሉ በኮራይ ይስቃሉ። ወደ ቤት ሲመለሱ ሀያት እህቷን እንድትነቃ ካደረገች በኋላ ትቆጣታለች። ኮራይ ሊያደርግብሽ የነበረውን አታውቂም ብላ ስትጠይቃት ጎዝዴ ግን በስካር መንፈስ ሆና ለማረፍ ነው ወደ ክፍሉ የወሰደኝ በማለት ትከራከራለች። ሀያት ኮራይ ሊደፍራት እንደነበረና ከሱ ጋር ያላትን ግንኙነት ማቋረጥ እንዳለባት ብትናገርም ጎዝዴ ግን እሱን እንድትተወው ሰበብ እየፈለገች ነው በማለት እህቷን ትወቅሳታለች። ሀያት እህቷ ስላልተረዳቻት አዝና ነገ ስትነቂ እንነጋገራለን በማለት እንድታርፍ ትተዋታለች። በማግስቱ ጠዋት ሀያት ስለ ኮራይ ባህሪ ለመነጋገር ወደ ቤቱ ትሄዳለች። እዛም ከኮራይ ታላቅ ወንድም ከባለ ሀብቱ ጄራ ጋር ትገናኛለች። ይህም የሁለቱም ቤተሰቦች ህይወት የሚቀይር የትልቅ ግጭትና ትውውቅ መጀመሪያ ይሆናል። ሀያት ወደ ኮራይ ቤት ሄዳ ታላቅ ወንድሙ ጄራን ስታገኘው የመጣችበትን ምክንያት ትነግረዋለች። ወንድሙ ኮራይ በእህቷ ላይ ሊፈጽም የነበረው መጥፎ ድርጊት ስታስረዳው ጄራ ግን ወዲያውኑ ሊያምናት አልቻለም። ይሄ ትልቅ ክስ ነው፣ የወንድሜ መልስ ሳልሰማ አላምንም በማለት ይመልስላታል። በዚህ ጊዜ ሀያት በንዴት ወንድምን በትክክል አሳድገው ብለው እየተበሳጨች ትወጣለች። ጄራም ተከትሏ ሲወጣ ግን የሀያት መኪና አሮጌና በጭቅጭቅ የምትነሳ መሆኗን ይታዘባል። በሌላ በኩል በትምህርት ቤት ውስጥ ኮራይ በፓርቲው ቀን ለሀያት ደውሎ አድራሻውን የሰጣት ማን እንደሆነ ስላላወቀ ግራ ተጋብቷል። አሲየም በሰዓቱ የቀረጸችውን ቪዲዮዎች በኢንተርኔት ተለቆ ጎዝዴ በትምህርት ቤቱ ልጆች ዘንድ ትልቅ መሳቂያ ትሆናለች። ጎዝዴ ወደ ቤት ስትመለስ ለሀያት ጉዳዩን ትነግራታለች። ሀያት ግን ያን ቀን ወደ ፓርቲው ባትሄድ ኖሮ ይህ ሁሉ አይፈጠርም ነበር በማለት ትወቅሳታለች። ጎዝዴን በንዴት አንቺ እኔ እንዳንቺ ቆሜ እንድቀርና የምወደውን ሰው እንዳላገባ ትፈልጊያለሽ ስትላት ሀያት በድንገት በጥፊት መታታለች። ከዚህ በኋላ ኮራይ ወደ ቤት ሲመለስ ጄራ ስለ ፓርቲውና ስለ ጎዝዴ ጠይቀዋል። ኮራይ ግን ሁሉንም ነገር ያስተባብላል። በሁለቱ ወንድማማቾች መካከል በነበረው ጸብ ውስጥ አንድ ትልቅ ሚስጥር ይወጣል። ኮራይ ወንድሙ ጄራን ለወላጆቻቸው ሞት ምክንያት አንተ ነህ ብሎ ይከሰዋል። ጄራም ቀደም ሲል የዱርዬ ቡድን መሪ እንደነበረና በሱ ስራ ምክንያት ወላጆቻቸው እንደተገደሉ እናውቃለን። በማግስቱ ሀያት ለርዕሰ መምህሩ በኮራይ ላይ ቅሬታ ለማቅረብ ትሄዳለች። ሆኖም ርዕሰ መምህሩ የሀያትን ቅሬታ ከመስማት ይልቅ እሷ ወደ ጄራ ቤት ሄዳ ወንድሙን መክሰሷንና የትምህርት ቤቱን ስም ማጥፋቷን ይነግራታል። በመሆኑም ሀያት ከስራ መባረሯንና ትምህርት ቤቱ የሰጣትን ቤት በአስቸኳይ እንድትለቅ ያዛታል። ሀያት በጣም ብታዝንም ራሴን ዝቅ አድርጌ ከምኖር ስራዬን ባጣ ይሻለኛል በማለት በኩራት ትምህርት ቤቱን ለቃ ትወጣለች። ከዚህ በኋላ ጄራ ርዕሰ መምህሩ ሀያትን ከስራ ማሰናበቱን ሲሰማ በጣም ይናደዳል። ለርዕሰ መምህሩም ደውሎ ይቆጣዋል። ከዚያም ሀያትና ጎዝዴ ትምህርት ቤቱን ለቀው ከመሄዳቸው በፊት በፍጥነት እዚያ ይደርሳል። ጄራ ለሀያት ይቅርታ በመጠየቅ እኔ እንድትባረር ያላዘዝኩም ይላታል። ሆኖም ሀያት ይቅርታውን ሳትቀበል መኪናዋ ውስጥ ትገባለች። መኪናዋ እምቢ ስትላት ተማሪዎች እንዲገፏት አድርጋ ጥላው ትሄዳለች። በማግስቱ ሀያት እቃዋን ጠቅልላ ከቤቱ ትወጣለች። ወዲያውኑ ከአዲስ ትምህርት ቤት ስልክ ይደርሳታል። አዲሱ ስራዋን ዛሬውኑ እንድትጀምር ትጠራለች። ሀያትና ጎዝዴ ወደ አዲሱ ትምህርት ቤት ይሄዳሉ። እዚያም ርዕሰ መምህሩ ሸሪፍና መምህርት ብርታኔ ይገኛሉ። እነዚህ ሁለት ሰዎች በድብቅ ፍቅር ውስጥ ናቸው። ከዚህ በኋላ ጎዝዴ ወደ አዲሱ ክፍሏ ስትገባ ተማሪዎች በውበቷ ይደመማሉ። በተለይ ሎቾ ወዲያውኑ ይቀርባታል። ነገር ግን ሴፍዳ በጎዝዴ መምጣት ደስተኛ አይደለችም። ምክንያቱም የምትወደውን ፍቅረኛ ቡራክን ትቀማኛለች ብላ ስለምትቀና ነበረ። ስለዚህ ሴፍዳ ቡራክ ከጎዝዴ ጋር እንዳይተዋወቅ ትከላከላለች። ለጎዝዴ መጥፎ አቀባበል ታደርግላታለች።
ከዚህ በኋላ ሀያት ወደ ክፍሉ ገብታ ራሷን ታስተዋውቃለች። ነገር ግን የጎዝዴ እህት መሆኗን ለተማሪዎች አልገለጸችም። በትምህርት ቤት ውስጥ ከጎዝዴ ጋር የምትገናኘው እንደ ማንኛውም ተማሪ እንጂ እንደ እህት አይደለም። ተማሪዎቹ በሀያት የማስተማር ዘዴ ተሰበው ወዲያውኑ ይወዷታል። ክፍለ ጊዜው ካለቀ በኋላ ሴፍዳ በመጸዳጃ ቤት ውስጥ ስለ ጎዝዴ ስታወራ የሀያት እህት መሆኗን ትሰማለች። ወዲያውኑም ወደ ክፍሉ ሄዳ ጎዝዴ የሀያት እህት ናት፣ የምናደርገውን ሁሉ ለሀያት ትነግራታለች በማለት ተማሪዎቹ በጎዝዴ ላይ እንዲነሱ ታነሳሳለች። ጎዝዴ ግን ራሷን በመከላከል እህቴ በትምህርት ቤት ውስጥ እንደ ተማሪ ነው የምታየኝ ብላ ትከራከራለች። አዲሶቹ የጎዝዴ ጓደኞች ከጎኗ ይቆማሉ። ይሄኔ ሎቾ ወደ ጎዝዴ መጠጋቱን ሲቀጥል ጎዝዴ ግን እንዲርቃት ትፈልጋለች። በዚህ መሃል ቡራክ ጣልቃ በመግባት ሎቾን ከጎዝዴ እንዲርቅ ያስጠነቅቀዋል። ወዲያውኑ ጎዝዴ ከአንዲት ዘይነብ ከተባለች ልጅ ጋር አብራ ለመቀመጥ ትወስናለች። የትምህርት ቀኑ ሲያልቅ ሀያትና ጎዝዴ ወደ አዲሱ ኪራይ ቤታቸው ይገባሉ። እዚያም የቤቱን ባለቤት ሙፊዳንን ሰላም ይሏታል። በሌላ በኩል ቡራክ በእግር ኳስ ክለብ ውስጥ ልምምድ ሲያደርግ ይታያል። ልምምዱን ሲጨርስም ወደ ስራው ያመራል። በዚህ ሰዓት ጄራ ስለ ሀያት እያሰበ በሐሳብ ተውጧል። ሀያት ቤት እያለች የሙፊዳን የልጅ ልጅ የሆነው ናድር መጥቶ ራሱን ያስተዋውቃታል። ስለ ጎዝዴም ይጠይቃታል። ሀያት ሳትፈቅድለት ወደ ቤት በመግባቱ ትበሳጭና እንዲወጣ ትነግረዋለች። ቡራክ ከስራ ተመልሶ ከታናሽ ወንድሙ ሱዓት ጋር ጥናት ይጀምራል። ሱዓት በአካል ጉዳት ምክንያት ዊልቸር የሚጠቀም ቢሆንም ሁለቱ ወንድማማቾች በጣም ይቀራረባሉ። ከዚህ በኋላ ቡራክ ስለ ጎዝዴ መምጣትና ስለ ሴፍዳ ቅናት ለወንድሙ ያወራለታል። በዚህ መሃል ሴፍዳ ደውላ ከጓደኞቻቸው ጋር እንዲወጡ ትጋብዘዋለች። ቡራክም እሺ ብሎ ይሄዳል። በሌላ በኩል ሀያት ዕቃ ስታስተካክል አንድ መጽሐፍ ይወድቅባታል። መጽሐፉን ስትከፍተው የሰርግ ቀኗን ታስታውሳለች። በዚያ ቀን ሙሽራው ሳይመጣ እንደቀረበ ማስታወስ በከፍተኛ ስሜት ውስጥ ሆና ታለቅሳለች። ከዚያ ቀን ጀምሮ ዳግመኛ ላለመውደድ ቃል ገብታ ነበረ። ጎዝዴ መታ እህቷን ስታጽናናት ሀያት ስሜቷን ለመቀየር ገብቼ ልታጠብና ስወጣ እንነጋገራለን ትላታለች። በሌላ በኩል ቡራክና ጓደኞቹ አብረው እያሉ ናድርን ያገኙታል። ናድር ጎዝዴ በእነሱ ቤት እንደተከራየችም ይነግራቸዋል። ሎቾ ይህንን ሲሰማ ናድር ባለበት ቤት ማንም ከአንድ ሳምንት በላይ ስለማይቆይ እነሱን በቅርቡ ይለቃሉ በማለት ይቀልዳል። በዚህ መሃል የጎዝዴ ስልክ ይጮሃል። የደወለው ኮራይ ነበረ። ኮራይ ከቤቷ ደጃፍ መቆሙንና ካልወረደች እሱ ወደ ላይ እንደሚወጣ ይነግራታል። ጎዝዴ ደንግጣ እህቷ ሳታያት ወደ ታች ትወርዳለች። ኮራይ እህትሽ በስህተት ነው የተረዳችኝ፣ እኔ ወድሻለሁ፣ ወደ ድሮ ትምህርት ቤትሽ ተመለሽ እያለ ይለማመጣታል። ጎዝዴ ግን ዳግመኛ ላገኝ አልፈልግም እርሳኝ ብላው ትነግረዋለች። በዚህ ሰዓት ሀያት ከሻወር ወጥታ ጎዝዴ መጣራት ትጀምራለች። ሀያት ጎዝዴን ስታጣት በድንጋጤ ልብሷን ለብሳ ወደ ውጪ ትወጣለች። ጎዝዴ የእህቷን ድምጽ ስትሰማ ኮራይን ሳታየው ለማባረር ትሞክራለች። ወዲያውኑም ወደ እህቷ እየሮጠች በመሄድ ኮራይ መኖሩን ሳታሳውቅ አብራ ትገባለች። በማግስቱ በትምህርት ቤት ጎዝዴ ወደ ክፍል ስትገባ ቡራክ ሰላም ይላታል። ይህንን ያየችው ሴፍዳ በቅናት ተቃጥላ ጎዝዴን በክፉ ንግግር ታሸማቀቃታለች። በዚህ መሃል ርዕሰ መምህር ሸሪፍ አዲስ ተማሪ ይዞ ብቅ ይላል። ርዕሰ መምህሩ በዚህ ተማሪ መምጣት በጣም ተደስቷል። ተማሪ ወደ ክፍሉ ሲገባ ግን ሁሉም ይደነግጣሉ። ተማሪው ኮራይ ነበረ። ሀያት ኮራይን ስታየው ደንግጣ ርዕሰ መምህሩን ተከትለው ትወጣለች። ኮራይ ወደዚህ ትምህርት ቤት የመጣው ጎዝዴን ለመከተል እንደሆነ ልትነግረው ብትሞክርም ርዕሰ መምህሩ ሊሰማት አልፈለገም። በክፍሉ ውስጥ ኮራይ ለተማሪዎቹ በትዕቢት እያወራ እኔ እዚህ የመጣሁት ለጎዝዴ ብዬ ነው በማለት ሊቀርባት ይሞክራል። የክፍሉ ወንዶች ግን ኮራይን ሊመቱት ይጋበዛሉ። የትምህርት ሰዓቱ ሲያልቅ ሀያት እህቷን ቤት አድርሳ በንዴት ወደ ጄራ ቪላ ትሄዳለች። ጄራ ስብሰባ ላይ እያለ በሩን ሰብራ ትገባለች። ጄራ ሰዎቹንም አስወጥቶ ምን እንደተፈጠረ ሲጠይቃት ሀያት ስለ ኮራይ ድርጊት ትነግረዋለች። ጄራ ወንድሙ ትምህርት ቤት መቀየሩን ጨርሶ አላወቀም ነበረ። በድርጊቱም ተገርሞና አፍሮ ሀያትን ይቅርታ ይጠይቃታል። ጎዝዴ ወደ ቤቷ ገብታ ወደ መኝታ ክፍሏ ስትሄድ ናድር አልጋዋ ላይ ተኝቶ ታገኘዋለች። በድንጋጤ ስትጮህ ናድር ተነስቶ ሮጦ ይወጣል። ሀያት ስትመጣ ጎዝዴ ሆነውን ትነግራታለች። ይህኔ ሀያት ወደ ናድር አያት ሙፊዳን ጋር ሄዳ ትናገራታለች። ናድርንም በጣም ትቆጣዋለች። በመጨረሻም ናድር ጋር የነበረውን የቤቷን ቁልፍ ትቀማዋለች። በሌላ በኩል ጄራይ ኮራይን ያለኔ ፊርማ እንዴት ትምህርት ቤት ቀየርክ ብሎ ሲጠይቀው ኮራይ ለርዕሰ መምህሩ ገንዘብ ሰጥቼ ነው በማለት ይመልሳል። በተጨማሪም ወደ መንግስት ትምህርት ቤት የቀየርኩ የተሻለ ነጥብ አምጥቼ ጥሩ ዩኒቨርሲቲ ለመግባት ነው ብሎ ያሻል። በማግስቱ ጠዋት ሀያት ኮራይን በትምህርት ቤቱ ቅጥር ግቢ ውስጥ ስታገኘው ልታናግረው የመጨረሻ ማስጠንቀቂያ ልትሰጠው ትቀርበዋለች። ሀያት ኮራይን አግኝታ ከእህቷ እንዲርቅ በድጋሚ ብታስጠነቅቀው እሱ ግን የመጣው ለትምህርት ነው በማለት ሊያታለላት ይሞክራል። በዚህ መሃል የጄራ ሰዎች የሀያትን አሮጌ መኪና በሚስጥር ይሰርቋታል።
ሀያት በትምህርት ቤቱ የረፍት ሰዓት ኮራይን እዛ ካሉ ተማሪዎች ጋር ልትስማማ አትችልም ብትሄድ ይሻላል ስትለው በድንገት አሲያና ታርሃን በውድ መኪናቸው ይመጣሉ። ይህኔ ኮራይ ጓደኛ ያስፈልገኝም ይኸው ጓደኞች የመጡ በማለት በትዕቢት ይመልስላታል። በሌላ በኩል ጄራ ወደ ትምህርት ቤቱ መጥቶ ሀያትን ያገኛታል። ወንድሙን ከትምህርት ቤት ሊያስወጣው እንደማይችልና ኮራይ ለነጥቤ ብዬ ነው የቀየርኩት ማለቱን ይነግራታል። ሀያት በጄራ የዋህነት እየሳቀች ወንድም እየዋሸ እንደሆነ ታውቃለህ ብላው በንዴት ትሄዳለች። የትምህርት ሰዓቱ እንዳለቀ የቡራክ ጓደኞች የኮራይና የጓደኞቹን ውድ መኪናዎች እያደነቁ ሲመለከቱ ኮራይና ጓደኞቹ በመኪና ሊገጯቸው እየዛቱ ያፌዙባቸዋል። በዚህ የተናደዱት የቡራክ ጓደኞች የኮራይን መኪና ለማበላሸት ይወስናሉ። ሀያትና ጎዝዴ ደግሞ መኪናቸው ባለበት ቦታ ስላላገኟት እንደተሰረቀች አውቀው በጭንቀት ወደ ቤት ይመለሳሉ። ከዚህ በኋላ ኮራይ ስለ ቡራክና ስለ ቤተሰቡ መረጃ ይሰበስባል። ቡራክ ጎዝዴን እንደሚወዳት ስለተረዳ ሊያናድደው ይፈልጋል። ቡራክ በመኪና ማጠቢያ ውስጥ እንደሚሰራ አውቆ መኪናውን ይዞ እዛ ይሄዳል። ቡራክን በረፍት ላይ ቢሆንም ኮራይ ግን እሱ ካላጠበልኝ ብሎ ይከራከራል። በመጨረሻም ቡራክ መኪናውን እያጠበ ያለ ኮራይ ከጎዝዴ ራቅ ብሎ ያስጠነቅቀዋል። ቡራክ ግን ለዛቻው ሳይበረግግ ስራውን ይቀጥላል። በማግስቱ ርዕሰ መምህር ሸሪፍ በትምህርት ቤት ውስጥ የኮምፒውተርና የቪዲዮ ጌም ክፍል ይከፍታል። ተማሪዎቹ ትምህርታቸውን ትተው ሰልፍ ይይዛሉ። ሀያት ይህንን ስታይ ይህ ክፍል መከፈት ያለበት በረፍት ሰዓት ብቻ ነው በማለት ለርዕሰ መምህሩ ትነግረዋለች። ርዕሰ መምህሩ ግን ተማሪዎች እንዲዝናኑ እንጂ ለትምህርቱ ግድ እንደሌለው ያስታውቃል። ስለዚህ ርዕሰ መምህር ሸሪፍ የጨዋታ ክፍሉን የከፈተው ከተማሪዎች ገንዘብ ለመሰብሰብ ብቻ እንደሆነ ሀያት ትረዳለች። ስለዚህ ፈታኝ ውርርድ አቀረበችለት። እኔ ካሸነፍኩኝ ክፍሉ በረፍት ሰዓት ብቻ በነፃ ክፍት ይሆናል፣ አንተ ካሸነፍክ ደግሞ እንደፈለግ ታደርጋለህ ትለዋለች። ጨዋታው ሲጀምር ሀያት ከሎቾ ጋር በመሆን ድብቅ እቅድ ታወጣለች። ሎቾ እውነተኛውን መቆጣጠሪያ ይዞ እየተጫወተ ሀያት ደግሞ የምትጫወት ትመስላለች። በዚህ ዘዴ ርዕሰ መምህሩን አሸንፋ የገባውን ቃል እንዲጠብቅ ታደርገዋለች። በትምህርት ቤቱ ኮሪደር ላይ ጎዝዴ በስህተት ከቡራክ ጋር ትጋጫለች። ቡራክም ይቅርታ በመጠየቅ የያዘውን ቡና ይሰጣታል። ይህንን ያየችው ሴፍዳ በቅናት ተቃጥላ ቡራክ ላይ ትጮሃለች። ከጎዝዴ ጋር መቆሙን ትቃወማለች። ከዚህ በኋላ ሀያት ትምህርቷን ጨርሳ ስትወጣ የሚገርም ነገር ትመለከታለች። የተሰረቀው መኪናዋ ወደ ነበረበት ቦታ ተመልሷል። የሚገርመው ደግሞ መኪናው ታድሶ ተቀባብቶና የነበረው ብልሽት ሁሉ ተሰርቶ ወዲያውኑ ይነሳል። ሀያት በዚህ በጣም ትደሰታለች። በቅርብ ርቀት ሆኖ ደስታዋን የሚያየው ደግሞ ጄራ ነበረ። ይሄኔ መኪናዋን አስወስዶ ያሳደሰላት እሱ መሆኑን እናውቃለን። የቡራክ ጓደኞች በኮራይና በጓደኞቹ መኪና ጎማ ስር ሚስማር በመነስነስ ጎማዎቻቸውን ያፈነዳሉ። በዚህ የተናደዱት ኮራይና ጓደኞቹ ለበቀል ይነሳሉ። ጎዝዴ ከጓደኛዋ ዘይነብ ጋር በመሆን ባህር ላይ በሚንሸራሸር ጀልባ ለመሳፈር ከሀያት ፈቃድ ታገኛለች። የቡራክ ጓደኞቹን በዚያው ጀልባ ላይ ያሉ በሰሩት ስራ ሲስቁ ኮራይ ብዙ ጉልበተኛ ሰዎችን ይዞ ጀልባው ላይ ድንገት ይደርሳል። ይህኔ ኮራይና ቡራክ ብቻ ለብቻ ለመደባደብ ይስማማሉ። የኮራይ ሰዎች ሌሎች ተማሪዎች እንዳይረዱ ከልክለው ፊልሚያው የበረታ ሲሄድ ኮራይ የቡራክን ታናሽ ወንድም በማንሳት እንደ ወንድምህ አካል ጉዳተኛ አደርጋለሁ ብሎ ሲሳደብ ቡራክ ይናደዳል። ሁለቱም እየተደባደቡ በድንገት ከጀልባው ላይ ተያይዘው ወደ ባህር ውስጥ ይወድቃሉ። በውሃ ውስጥ እያሉ ሁለቱም መስመጥ ይጀምራሉ። ጓደኞቻቸው ሊረዷቸው አልቻሉም። ከባህር አደጋው በኋላ ፖሊሶች ደርሰው ኮራይና ቡራክን ወደ ሆስፒታል ይወስዳቸዋል። የሁለቱ ቤተሰቦች ሀያት፣ ጄራህና የቡራክ እናት በጭንቀት ውስጥ ሆስፒታል ይደርሳሉ። ዶክተሯ የኮራይ ጤንነት ጥሩ መሆኑን ቡራክ ግን ጭንቅላቱ ላይ በደረሰበት ጉዳት ምክንያት ለጥቂት ቀናት ክትትል እንደሚያስፈልገው ትነግራቸዋለች። ይህኔ ጄራ በወንድሙ ድርጊት አፍሮ የቡራክን እናት ይቅርታ ይጠይቃታል። በዚህ ሰዓት ታሪያን እና አሲያ በሚስጥር ሲነጋገሩ ታሪያን ለሀያት ደውሎ የፓርቲውን አድራሻ የሰጣት እሱ መሆኑን ለአሲያ ይነግራታል። አሲያ ግን ኮራይ ይህንን ካወቀ ይገልሃል በማለት ታስጠነቅቀዋለች። ከዚህ በኋላ ምሽት ላይ ጄራ እና ሀያት ይገናኛሉ። ጄራ የሆስፒታሉን ወጪ ሙሉ በሙሉ መክፈሉን ይነግራታል። ሀያት ስለ መኪናዋ መታደስ ስታወራለት ጄራ እየቀለደ ምናልባት ሚስጥራዊ አፍቃሪ ይኖርሽ ይሆናል ይላታል። ሀያት በዚህ ንግግር ግራ ተጋብታና አፍራ ትሰናበተዋለች። በማግስቱም በትምህርት ቤቱ የታሪክ መምህር ትናዛን ስለ አንድ ጎበዝ ተማሪ ኦኑር ለሀያት ትነግራታለች። ኦኑር ስለ ጓደኛው ቡራክ ለመጠየቅ ወደ ትምህርት ቤቱ ይመጣል። ሀያት ኦኑር ለምን ትምህርቱን እንዳቆመ ስትጠይቅ አባቱ ከሞተ በኋላ ቤተሰቡን ለመርዳት ስራ መጀመሩን ትረዳለች። ይሄኔ ሀያት የኦኑሩን እናት ለመጠየቅ ወደ ቤታቸው ትሄዳለች። እናቱ ሀያትን በደስታ ተቀብላ የህይወት ፈተናቸውን ትነግራታለች። አባቱ ከመሞቱ በፊት ብዙ ዕዳና ወለድ ትቶባቸው ስለሄደ ኦኑርና እናቱ ያንን ዕዳ ለመክፈል ቀንና ሌሊት መስራት እንዳለባቸው በሐዘን ትገልጽላታለች። በሌላ በኩል ሴፍዳ ቡራክን ለመጠየቅ ወደ ሆስፒታል ልትሄድ ስትል ኮራይ ሊያናገራት ይሞክራል። ሴፍዳ ግን ቡራክ ላይ ላደረሰው ጉዳት በጣም ተቆጥታ ኮራይን በማዋረድ ጥላው ትሄዳለች። ሀያት የኦኑርን እናት ካናገረቻት በኋላ ቤተሰቡ ያለበትን የዕዳ ጣጣ ትረዳለች።
እናቱም ዕዳውን የሰጧቸው ሰዎች እንደ ማፊያ አደገኛ መሆናቸውንም ትነግራታለች። ሀያትም ወደ ውጪ ስትወጣ ሰዎች ስለ መኪናዋ ሲያወሩ ትሰማለች። መኪናዋ በአቅራቢያው በሚገኝ ጋራጅ ተሰርታ እንደነበረ ትረዳና ወደ መካኒኩ ጋር ትሄዳለች። መካኒኩንም መኪናዬን ያመጣል ማን ነው ብላ ስትጠይቀው ጄራ እንደሆነና መኪናዋ ልዩ ጥንቃቄ ተደርጎለት እንድትሰራ እንዳዘዘ ይነግራታል። ሀያት ይህንን ስትሰማ ጄራ በሰዓቱ ሚስጥራዊ አፍቃሪ ሳይኖርሽ አይቀርም ብሎ የቀለደባትን ታስታውሳለች። በድርጊቱ ብትገረምም ያለ ፈቃዷ መኪናዋን በመውሰዱ ተቆጥታ ልታገኘው ትወስናለች። በሌላ በኩል ጎዝዴ ቡራክን ለመጠየቅ ሆስፒታል ትሄዳለች። የቡራክ እናት ጎዝዴን አምና ቡራክን ምግብ እንድታበላው ትታው ትወጣለች። በዚህ መሃል ሴፍዳ ወደ ክፍሉ ትገባና ጎዝዴ ቡራክን ምግብ ስታበላው ስታይ ስለቀናች በሁለቱ ሴቶች መካከል ከፍተኛ ጭቅጭቅ ይነሳል። ጎዝዴ እንደ ጓደኛዬ ልጠይቀው ነው የመጣሁት በማለት ጥላ ትወጣለች። ከዚህ በኋላ ሴፍዳ ወደ ቤት ልትገባ ስትል ኮራይ ያገኛታል። ኮራይ እሱ ጎዝዴን እንዲተውለት እንደሚፈልግ እሷ ደግሞ ቡራክን ስለምትፈልገው ስለዚህ አብረን እንስራ በማለት የክፋት እቅድ ያቀርብላታል። ሴፍዳ መልስ ሳትሰጠው ወደ ቡራክ ክፍል ትገባለች። ቡራክ ግን በራስሽ አትተማመኝም እንጂ እኔ ካንቺ ሌላ ማንንም አልመለከትም በማለት ሊያረጋጋት ይሞክራል። በሌላ በኩል ሀያት በንዴት ወደ ጄራ ቤት ትሄዳለች። ያለኔ ፈቃድ መኪናዬን ሰርቀ ለማሳደስ ምን መብት አለ በማለትም ትጮህበታለች። ጄራ ግን በእርጋታ ስላሰብኩልሽና መኪናሽን ስላሰራውልሽ ምስጋናሽ እንዲህ ነው በማለት ይጠይቃታል። ሀያት በጄራ ደግነትና በትዕቢቱ መካከል ግራ ተጋብታ ትቆማለች። ከዚህ በኋላ ሀያት በመኪናዋ ጉዳይ ጄራን ይቅርታ ትጠይቀዋለች። ነገር ግን አሁንም ቢሆን ያለ ፈቃዷ ማድረጉ ትክክል እንዳልሆነ ትነግረዋለች። በዚህ መሃል የኦኖር እናት ደውላ የዕዳውን ባለቤት ስምና አድራሻ ትነግራታለች። ጄራ ስሙን ሲሰማ ግለሰቡ አደገኛ የማፊያ አባል መሆኑን ይረዳል። ሀያት እንደሄደችም ረዳቱ ሳድሪን ጠርቶ ጉዳዩን በማንኛውም መንገድ እንዲፈታ ያዘዋል። በሌላ በኩል በትምህርት ቤት ውስጥ የቡራክ ጓደኞች በጓደኛቸው መጎዳት አዝነው ተቀምጠው እያሉ ኮራይና ጓደኞቹ መጥተው ያፌዙባቸዋል። ሎቾ በነገሩ ተናዶ ለኮራይ የኳስ ጨዋታ ውድድር ያቀርብለታል። ተሸናፊ ቡድን በሁሉም ተማሪዎች ፊት የሴት ልብስ ለብሶ ይቅርታ እንዲጠይቅ ይስማማሉ። ኮራይም በራስ በመተማመን ውርርዱን ይቀበላል። ሀያት ኦኑር ትምህርቱን ያቋረጠው በችግር ምክንያት መሆኑን ስታውቅ በጣም ታዝናለች። ሌሎች ተማሪዎች ኦኑር በጣም ጎበዝ ልጅ እንደነበረም ይነግሯታል። ከዚህ በኋላ ሀያት ኦኑርን ወደ ትምህርት ቤት ለመመለስ ቆርጣ ትነሳለች። ቀጥታ ወደ ዕዳው ባለቤት ቢሮ በመሄድ ወለዱን እንዲቀንስላቸው ብትለምነውም ግለሰቡ ግን በጣም ክፉ ስለነበረ ኦኑር ራሱ መክፈል አለበት በማለት ያባርራታል። በሌላ በኩል ኦኑር ወደ ዘይነብ ቤት ይሄዳል። ነገር ግን የዘይነብ እናት በልጇ ላይ ስትጮህ ሰምቶ ሊመለስ ሲል ዘይነብን ያገኛታል። ኦኑር ለሀያት የምትሰጥለትን ወረቀትም ለዘይነብ ይሰጣታል። በኦኑርና በዘይነብ መካከል ትልቅ ፍቅር ቢኖርም ኦኑር ትምህርት በመተውና በስራ በመጠመዱ ምክንያት እንደ ድሮ መገናኘት አልቻሉም። ከዚህ በኋላ የጄራ ረዳቶች ኤርካንና ሳድሪ ከዕዳ ሰብሳቢ ማፊያ ጋር ተነጋግረው የኦኑር አባት የነበረበትን የዕዳ ሰነዶች በሙሉ ተረክበው ለጄራ ይሰጡታል። ጄራም ረዳቶቹ ኦኑርና እናቱን ለተወሰነ ጊዜ በጥንቃቄ እንዲከታተሏቸውና ምንም አይነት ችግር እንዳይደርሰባቸው እንዲጠብቋቸው ያዛል። ይሄን ሁሉ የሚያደርገው ሀያት ሳታውቅ በሚስጥር ነበረ። በማግስቱ በትምህርት ቤት ውስጥ ለችግረኞች የሚሆን የልብስና የቁሳቁስ የልገሳ ዘመቻ ይካሄዳል። ሀያትን ጨምሮ ሁሉም ተማሪዎች የየራሳቸውን ድርሻ ይዘው ይመጣሉ። በዚህ መሃል ዘይነብ ኦኑር የሰጣትን ደብዳቤ ለሀያት ትሰጣታለች። ኦኑር በደብዳቤው ላይ የቤተሰቡን ኃላፊነት ለመወጣት ሲል ትምህርት በማቋረጡ ይቅርታ ጠይቆ ለሀያት ያለውን ክብር ይገልጻል። ከዚህ በኋላ ዘይነብና ጎዝዴ ስለ ኦኑር እያወሩ እያለ ኦኑር ድንገት ትምህርት ቤት ቅጥር ግቢ ውስጥ ይታያል። ኦኑር የመጣው የትምህርት ቤት ዩኒፎርሙን ወስዶ ከነገ ጀምሮ ትምህርቱን ለመቀጠል እንደሆነ ይነግራቸዋል። ዘይነብ፣ ጎዝዴ እና የተቀሩት የቡራክ ጓደኞች በኦኑር መመለስ ከፍተኛ ደስታ ይሰማቸዋል። ሀያት ኦኑርን ስታገኘው እንኳን ደስ አለ ትለዋለች። ኦኑር ግን በሚገርም ሁኔታ ስለረዳችሁ እንደሚያመሰግናት እናቱም እሷና ጄራን በጣም እንደምታመሰግን ይነግራታል። ሀያት የጄራን ስም ስትሰማ ደንግጣ ትቆማለች። ጄራ ዕዳውን በሙሉ ከፍሎ ኦኑርን ወደ ትምህርት ቤት እንዲመለስ ማድረጉን ትረዳለች። ጄራ አሁንም በድጋሚ በሚስጥር ትልቅ ውለታ እንደዋለላት ስታውቅ ስሜቷ ይነካል። በሌላ በኩል ርዕሰ መምህሩ ሸሪፍ ከረዳቱ ሙስታህ ጋር በመሆን በትምህርት ቤት ውስጥ አዲስ የጥቅም ስራ እያቀዱ ይታያሉ። ርዕሰ መምህሩ ከልገሰው ከሚሰበሰበው ገንዘብ ወይንም ደግሞ ቁሳቁስ የራሳቸውን ጥቅም ለማግኘት የሚያስቡ ይመስላል። በትምህርት ቤት ውስጥ ሎቾ፣ ኢሞጂና ጓደኞቻቸው በኮራይ ላይ ሲያፌዙበት ኮራይ በንዴት ራሱን መቆጣጠር ያቅተዋል። የክፍሉንም ወንበር አንስቶ በመስኮቱ ላይ በመወርወር መስታወቱን ያደቀዋል። ይሄኔ ሀያት ወደ ክፍሉ ገብታ ተማሪዎቹን ካስወጣች በኋላ ኮራይን ታረጋጋዋለች። ኮራይ ግን ለዚህ ሁሉ ተጠያቂ አንቺ ነሽ፣ ጎዝዴን ከኔ ያራቅሽብኝ አንቺ ነሽ በማለት ይጮህባታል።
ሀያት ግን አሁንም ከእህቷ እንዲርቅ በድጋሚ ያስጠንቅቀው ትወጣለች። ከዚህ በኋላ ኮራይ ወደ ቤቱ ተመልሶ ከአሲያና ከታራን ጋር ጌም እየተጫወተ እያለ ሴቭዳ ትደውላለች። ሴቭዳ ጎዝዴን ከቡራክ ለማራቅ ስትል ከኮራይ ጋር ለመተባበር መስማማቷን ትነግረዋለች። ኮራይም ወዲያውኑ ሊያገኛት ቀጠሮ ይይዛል። ኮራይ ሲወጣ አሲያ ለታርሃን ጎዝዴን ሊያገኝ ነው የሄደው ስትል ጄራ ንግግራቸውን ይሰማል። ጄራ ወንድሙን አስቀድሞ ስላስጠነቀቀው በነገሩ ይበሳጫል። አሲያም ኮራይ በጎዝዴ ምክንያት ሊያብድ ነው ተከተለው ብላው ትሄዳለች። በሌላ በኩል ቡራክ ወደ እግር ኳስ ክለቡ ቢሄድም አሰልጣኙ ግን ከቡድኑ እንደተባረረ ይነግረዋል። አሰልጣኙ በየጊዜው በሚፈጥረው ጸብና በባህር ላይ በደረሰው አደጋ ምክንያት በሆስፒታል የምታሳልፈው ጊዜ ለቡድኑ አይጠቅምም፣ ስሜትን መቆጣጠር አለብህ ይለዋል። ቡራክ ቢለምነውም አሰልጣኙ ሐሳቡን ሊቀይር አልቻለም። ምሽት ላይ ኮራይና ሴቭዳ ተገናኝተው ቡራክና ጎዝዴን የሚያርቁበትን እቅድ ያወጣሉ። በዚህ ሰዓት ጄራ ለሀያት ደውሎ ጎዝዴ ቤት መሆኗን ይጠይቃታል። ሀያትም አዎ ቤት ናት፣ ለምን ጠየቀኝ ስትለው ኮራይ ከቤት መውጣቱንና ምናልባትም ጎዝዴን ሊያገኛት ሄዶ ይሆናል ብሎ እንደሰጋ ይነግራታል። ሀያት በጄራ ሐሳቢነት ደስ ቢላትም ልተኛ ነው ብላ በፈገግታ ትሰናበተዋለች። በማግስቱ ጄራ ወደ ሀያት ቤት በመሄድ ያነጋግራታል። ሀያት በወቅቱ ስለደረሰባት ሴራ ማለትም እሷና ተማሪዋ ኦኑር በአንድ ላይ ወደ ጀልባው እንደሄዱ የተደረገበት ምክንያት እንዳልገባት ትነግረዋለች። ጄራም ሊጠይቃት እንደመጣ ገልጾ ከተሰናበታት በኋላ ይሄዳል። በሌላ በኩል በትምህርት ቤት ውስጥ ኦኑር በሴቭዳ ድርጊት በጣም ተናዷል። ሴቭዳ ያደረገችው ነገር ቀልድ እንዳልነበረ ይነግራታል። ቡራክም ሴቭዳ ምን እንዳደረገች ሲጠይቅ ኦኑር እሱን ወደ ስራ ቦታው እንደላከችውና እዚያም አስተማሪው ሀያት በአጋጣሚ እንድትገኝ በማድረግ ወጥመድ ውስጥ እንደከተተቻቸው ይናገራል። ሀያት ሴቭዳን ጠርታ ለምን ኦኑርን ወደ ጀልባው እንደላከችው ትጠይቃታለች። ሴቭዳ ግን ምንም እንደማታውቅ በማስመሰል ትክዳለች። ከዛም በድብቅ ወደ ክፍል ገብታ የሰረቀችውን የጎዝዴን ስልክ ወደ ቦታው ስትመልስ ቡራክ እጅ ከፍንጅ ይዛታል። ይሄኔ ቡራክ ለምን ስልኩን እንደሰረቀች ማብራሪያ እንድትሰጠው ይጠይቃታል። በሌላ በኩል በትምህርት ቤት ውስጥ የሀያትና የተማሪዋ ኦኑር ፎቶ በርዕሰ መምህሩ ሸሪፍ ቢሮ ጠረጴዛ ላይ ተቀምጠዋል። ይሄኔ በርታኔ ፎቶዎቹን አይታ ወደ መምህራን ክፍል በመውሰድ ለሁሉም መምህራን ታሳያቸዋለች። አብዛኞቹ መምህራን ነገሩን በተሳሳተ መንገድ ቢረዱትም መምህር ማዛን ግን የሆነ የተሸረበ ሴራ እንዳለ ትጠረጥራለች። በዚህ ሰዓት ሀያት ወደ መምህራን ክፍል ስትገባ ሁሉም ስለሷ እያወሩ ታገኛቸዋለች። ፎቶዎቹን ስታይ ደንግጣ ሁኔታውን ለማስረዳት ብትሞክርም ርዕሰ መምህር ሸሪፍ ወደ ቢሮ እንድትመጣና ማብራሪያ እንድትሰጠው ያዛታል። ሀያት ግን እውነቱን ሁሉ እንዲያውቁ በማሰብ ሌሎቹን መምህራን አብረው ወደ ቢሮ እንዲገቡ ትጠይቃለች። በሌላ በኩል ሴቭዳ የጎዝዴን ስልክ ስትመለከት በቡራክ እጅ ከፍንጅ ስለተያዘች ቡራክ ማብራሪያ ሲጠይቃት መጨነቅ ትጀምራለች። በዚያው ምሽት ሀያት በደረሰባት ስም ማጥፋት ምክንያት ተስፋ ቆርጣ ስታለቅስ እህቷ ጎዝዴ ታጽናናታለች። በማግስቱ ሀያት ሴቭዳን አግኝታ እውነቱን እንድታናገር ብትጠይቃትም ሴቭዳ ግን ኦኑር እየዋሸ እንደሆነና እሷ ወደ ጀልባው እንዳላከችው በመግለጽ ትክዳለች። ይሄኔ ጎዝዴ ጄራን ስልክ ቁጥር ከታራን ተቀብላ ትደውላለች። በእህቷ ላይ እየደረሰ ያለውን በደል ስትነግረው ጄራ ጉዳዩን እሱ እንደሚፈታው ቃል ይገባላታል። ሀያት በበኩሏ ወደ ኮራይ በመሄድ ይህንን ሴራ እሱ እየመራው ከሆነ በአስቸኳይ እንዲቆም ካልሆነ ግን ከትምህርት ዓለም ሙሉ በሙሉ እንደሚያሰናብቱ ትነግረዋለች። ኮራይ ግን እጁ እንደሌለበት ይገልጽላታል። ከዚህ በኋላ ሴቭዳ ከቡራክ ጋር ስትሆን በሰራችው ስህተት ተጸጽታ ታለቅሳለች። ቡራክም እውነቱን ለዳይሬክተሩ ካልነገርሽ ግንኙነታችን ያበቃል በማለት ያስጠነቅቃታል። ሴቭዳም ተስማምታ ፊቷን ታጥባ ወደ ዳይሬክተሩ ቢሮ ለመሄድ ስትነሳ ኮራይ ንግግራቸውን ሰምቶ ስለነበረ ሴቭዳ እውነቱን ተናግራ እቅዱ እንዳታበላሽበት በማሰብ ወደ ሽንት ቤት ስትገባ በሩን ከውጭ ይቆልፍባታል። በዚህ ሰዓት ሀያትና ኦኑር በዳይሬክተሩ ቢሮ ሆነው የኦኑርን ምስክርነት ሸሪፍ እየሰማ ነበረ። ሴቭዳ እውነቱን ለመናገር እድል ስላላገኘች ዳይሬክተሩ ሸሪፍ ሀያት ስራዋን እንድትለቅ በግድ የእረፍት ደብዳቤ እንድትፈርም ያደርጋታል። ሀያት ተስፋ ቆርጣ ልትፈርም ስትል ጄራ በድንገት ቢሮ ይገባል። ጄራ ለዳይሬክተሩ ሲያስረዳ በዛ ምሽት እኔም በጀልባው ላይ ነበርኩኝ፣ ሀያትና ኦኑር የመጡት ከኔ ጋር ነው በማለት ይዋሻል። ይህም የሀያትን ስም ከማጥፋት ነፃ ያደርጋታል። ሆኖም ሀያት በጄራ ጣልቃ ገብነት ተናዳ በህይወቴ ጣልቃ አትግባ በማለት ንብረቷን ሰብስባ ለመውጣት ስትዘጋጅ ጄራ ግን ዳይሬክተሩ የሀያትን መልቀቂያ ደብዳቤ እንዲቀደው ያደርጋል። ተማሪ ኦኑር ለደረሰው ችግር ሁሉ ራሱን ተጠያቂ በማድረግ ትምህርት ቤቱን ጥሎ ለመሄድ ይወስናል። ሀያት እንዲቆይ ብትለምነውም ኦኑር ግን ሐሳቡን አይቀየርም። ሀያትም ለመሄድ ወደ መኪናዋ ስታመራ ጄራ ይከተላታል። ጄራ ብትሄጂ ራስ ወዳድ ነሽ፣ ስለ ራስሽ ብቻ ሳይሆን ስለ ተማሪዎችሽ ማሰብ አለብሽ በማለት ይሞግታታል። በዚህ ቅስፈት መምህርት ናዛን በደስታ እየጮች መጣ ሀያት ነፃ መውጣቷን ስትነግራት ሀያት ስለ ተማሪዎቹ ስትል በትምህርት ቤቱ ለመቆየት ተስማማለች። በዚያ ምሽት ለሀያት አንድ ስጦታ ከደብዳቤ ጋር ይላክላታል። ደብዳቤውን ስታነበው ስጦታው ከጄራ የተላከ መሆኑን ትረዳለች።
በማግስቱ በርታኔ ዳይሬክተሩ ሸሪፍን አግባብ የዘፈን ሲዲዎቿ ለተማሪዎች እንዲሸጥላት ታደርጋለች። ዳይሬክተሩ ሸሪፍን በጠዋቱ ሰልፍ ላይ ተማሪዎች የበርታኔን ጥበብ እንዲደግፉና ሲዲዋን እንዲገዙ ሲጠይቅ ተማሪዎቹ በዳይሬክተሩ ድርጊት እየሳቁ ይቀልዱበታል። ከሰልፍ በኋላ ጎዝዴ ሴፍዳን ለብቻው አግኝታ ታስጠነቅቃታለች። በእኛ መካከል ያለው ጸብ እህቴን አይመለከታትም በማለት ብትወቅሳትም ሴፍዳ ግን አሁንም ጥፋተኛ ለመሆኗን በመግለጽ ከቡራክ ጋር ትሄዳለች። በመምህራን ክፍል ውስጥ መምህር ናዛን ሀያትን ለምንድነው እስካሁን ያላገባሽው ብላ ትጠይቃታለች። በዚህ ጊዜ ሀያት ያሳለፈችው መራራ ትዝታ ትናገራለች። በሰርጓ ቀን ሙሽራው ሳይመጣ ቀርቶ እንደተዋትና ከዚያ ቀን ጀምሮ ለትዳር ያላት አመለካከት እንደተቀየረ ትገልጻለች። ሀያት በሰርጓ ቀን ሙሽራው ጥሏት ከጠፋበት ጊዜ ጀምሮ ዳግመኛ ላለመውደድ መወሰኗን ለመምህር ናዛን ትገልጽላታለች። በዚህ መሃል ግን ጄራ ለሀያት ስልክ ደውሎ ራስ ወዳድ ነኝ ስላላት ይቅርታ ይጠይቃታል። ከዚህ በኋላም አብሮ ሻይ እንዲጠጡ የጋበዛትን ግብዣም ሀያት በደስታ ትቀበላለች። ይሄም በሁለቱ መካከል አዲስ ግንኙነት ሊጀመር እንደሚችል ፍንጭ ያሳያል። በትምህርት ቤቱ ካፌ ውስጥ ሳንዱች የሚገዙ ተማሪዎች በዋጋው መናር ይደነግጣሉ። ምክንያቱም ደግሞ ሳንዱች ከበርታኔ ላይ ዘፈን ሲዲ ጋር በነፃ ስለሚሰጥ ነው። ሀያት ጉዳዩን ለዳይሬክተሩ ሸሪፍ ብታመለከትም እሱ ግን ሲዲውን በነፃ እንደሚሰጥና ከዋጋው ጋር ግንኙነት እንደሌለው በመግለጽ ሊሰማት አልፈለገም። ሀያት በሁኔታው ተበሳይታ ከቢሮ ስትወጣ ከስቱዲዮ የመጣ አንድ ሰው በርታኔ የዘፈን ቀረጻ ክፍያ እንዳልከፈለች ሲጠይቅ ታገኘዋለች። ሀያት ይህንን እንደ ትልቅ አጋጣሚ ቆጥራ የሰውየውን አድራሻ በመቀበል ተማሪዎቿን ወደ ስቱዲዮ ልካ የበርታኔን ድምጽ ያለበትን ምንም ኤዲት ያልተደረገ ኦሪጂናልና መጥፎ ድምጿን እንዲያመጡ በማድረግ ልታጋልጣት ታቅዳለች። በሳይንስ ክፍለ ጊዜ መምህሩ ለተማሪዎች ፕሮጀክት ሲሰጥ ያልተጠበቁ ጥምረቶች ይፈጠራሉ። ቡራክና ጎዝዴ አብረው እንዲሰሩ፣ ኮራይና ሴፍዳ ደግሞ ሌላኛው ጥንዶች ይሆናሉ። ይህ ምደባ በኮራይና በሴፍዳ ላይ ከፍተኛ ቅሬታን ቢፈጥርም ሌላ ምርጫ ስለሌላቸው አብረው ለመስራት ይገደዳሉ። በትምህርት ሰዓት ማብቂያ ላይ ጎዝዴ ከጓደኛዋ ዘይነብ ጋር ወደ ቤት እንደምትሄድ ለሀያት ትነግራታለች። ዘይነብና ጎዝዴ ቤት ሲደርሱ የነ ዘይነብ ቤት ተዝረክርኮ ያገኙታል። ይሄኔ ዘይነብ ቤቱን ማስተካከል ስትጀምር እንጀራ እናቷ ከውጪ ትመጣለች። እናቷም ቤቱን ባለማጽዳቷ ዘይነብ ላይ ትጮህባታለች። በመቀጠልም ለዘይነብ አንድ ስጦታ ትሰጣታለች። ስጦታውን የላከው አርጀን የተባለ ሰው መሆኑን ስትሰማ ዘይነብ በጣም ትበሳጫለች። ዘይነብ የአርጀንን ስም ስትሰማ ስጦታውን ለማየት እንኳን ፈቃደኛ አልሆነችም። ይሄኔ ጎዝዴ ለምን እንደተቆጣች ስትጠይቃት ዘይነብ እውነቱን ለጎዝዴ ትነግራታለች። አባቷ እንደታሰረና አርጀን የተባለው ሰው ደግሞ የእንጀራ እናቷን የምትማግጥበት ሰው መሆኑን ትገልጻለች። ጎዝዴ በዚህ ነገር ብትደነግጥም የእንጀራ እናቷን ለምን ዘይነብን እንደምትበድላት ትረዳለች። በሌላ በኩል ተማሪዎቹ ከስቱዲዮ ሰው ጋር ተገናኝተው የበርታኔን እውነተኛ ድምጽ የያዘውን ቀረጻ በእጃቸው ያስገባሉ። ይህ ቀረጻ በርታኔን በትምህርት ቤቱ ፊት ለፊት ለማዋረድ ትልቅ መሳሪያ ሆኖላቸዋል። ከዚህ በኋላ ጄራ ሀያትን ለሻይ ጋብዞ ይዟት ይወጣል። ሆኖም የወሰዳት ወደ አንደኛ ደረጃ የቅንጦት ምግብ ቤት ሲሆን ሙሉ ምግብ ቤቱ ለነሱ ብቻ እንዲሆን ማድረጉ ጉን ሀያት ስታውቅ ትቆጣለች። ለሻይ ብለን ወተን እንዲህ ያለ ትሪት አያስፈልግም በማለት ተጣልታው ጥላው ትሄዳለች። ጄራህም ከዚህ በኋላ በስልክ ይቅርታ ይጠይቃታል። በሌላ በኩል ጎዝዴ ወደ ቡራክ ቤት ብትሄድም ቡራክ ለሴፍዳ ያለውን ታማኝነት ላለማጉደል ሲል በቀዝቃዛ ሁኔታ ያስወጣታል። ጎዝዴ ተከፍታ ወደ ቤቷ ስትመለስ በመንገድ ላይ ሁለት ሌቦች ሊዘርፏት ሲሞክሩ ቡራክ ደርሶ ይደበድባቸዋል። ጎዝዴንም አጽናንቶ እጇን ይዞ እያለ ሴፍዳ በአጋጣሚ ታየዋለች። እዚህ ጋር ትልቅ ግጭት ይነሳል። ጎዝዴ ለቡራክ እውነቱን ትነግረዋለች። ሴፍዳ ወደ ዳይሬክተሩ ቢሮ ሄዳ እውነቱን አልተናገረችም። እህቴን ያዳናት የኮራይ ወንድም ጄራ ነው ትለዋለች። ቡራክ በሴፍዳ ውሸት ተናዶ ጥሏት ይሄዳል። ሴፍዳን በቁጭት እያለቀሰች ለኮራይ ደውላ ቡራክና ጎዝዴን እጅ ለእጅ ተያይዘው እንዳየቻቸው ትነግረዋለች። ከዚህ በኋላ ምሽት ላይ ቡራክ ለጎዝዴ የይቅርታ መልእክት ልኮ ከቤቷ ደጃፍ እንደሚጠብቃት ይነግራታል። በሌላ በኩል ሀያትም ከጄራ የይቅርታ መልእክት ይደርሳታል። ጎዝዴ እህቷ መኝታ ክፍል እስክትገባ ጠብቃ ወደ ቡራክ ትሄዳለች። ሁለቱ የቤት ስራቸውን አብረው ለመስራት ሲዘጋጁ ኮራይ በድንገት የጎዝዴ ቤት ጋር ይደርሳል። የኮራይን ድምጽ የሰማችው ጎዝዴ ትደነግጣለች። ይሄኔ ቡራክ በፍጥነት ያመልጣል። ኮራይም ጎዝዴን እዚህ ምን ታደርጊያለሽ ብሎ ሲጠይቃት ጎዝዴ ቆሻሻ ልጥል ወጥቼ ነው በማለት ዋሽታ ትገባለች። በማግስቱ በትምህርት ቤቱ የኦኑር እናት ሀያትን ለማግኘት ትመጣለች። ኦኑር ለቀናት ወደ ቤት እንዳልተመለሰ ገልጻ ልጇን ወደ ቤት እንድትመልስላት ሀያትን በለቅሶ ትማጸናታለች። በሌላ በኩል ሎሽኮ፣ ኢሞጂና ጓደኞቻቸው ያቀዱትን ሴራ ይፈጽማሉ። በበርታኔ አልበም ውስጥ ያለውን ያልተስተካከለ ድምጽ አውጥተው በሲዲዮ ባገኙት መጥፎና ኦሪጂናል ድምጽ ይተኩታል። በመቀጠልም ወደ መምህርት በርታኔ ሄደው ዘፈንሽ በጣም ደስ ይላል፣ በትምህርት ቤቱ የደውል ድምጽ ፋንታ ያንቺ ዘፈን ቢሰማ ደስ ይለናል በማለት ይዋሻታል። በርታኔም በደስታ ሲዲውን ለዳይሬክተሩ ሸሪፍ ሰጥታ የትምህርት ቤቱ ደውል እንዲሆን ታደርጋለች። ደውሉ ሲመታ ግን በትምህርት ቤቱ የሚሰማው የበርታኔ አስፈሪ ድምጽ ነበረ።
ተማሪዎቹና መምህራን በድምጹ እየተሳለቁ ሲሳደቡ ዳይሬክተሩና በርታኔ ተደናግጠው ሲዲዎቹን በሙሉ ከተማሪዎቹ እጅ ለመሰብሰብ ይሞክራሉ። ሎሽኮና ጓደኞቹ ግን ሲዲዎቹን ለዳይሬክተሩ መልሰው በመሸጥ ገንዘብ ያተርፉባቸዋል። የመጨረሻው ሲዲ ግን መምህርት ሀያት እጅ ላይ ይገባል። ከዚህ በኋላ ሀያት ኦኑር ወደሚሰራበት ቦታ ስታመራ ተማሪዎቹ በሙሉ እሷን ለመርዳት መንገድ ላይ ተሰብስበው ታገኛቸዋለች። ሀያት ግን ወደ ቤታቸው እንዲሄዱ አዛ ቡራክን ብቻ ይዛ ኦኑር ወዳለበት ሱቅ ትገባለች። ኦኑር ወደ ትምህርት ቤት እንዲመለስ ብትለምነው እሱ ግን ፈቃደኛ ሳይሆን ይቀርና ዳግመኛ በዚህ ጉዳይ እንዳታናግረው ይነግራታል። ሀያትም በጣም አዝና ከሱቅ ወጥታ በአቅራቢያው ባለ ካፌ ውስጥ ትቀመጣለች። በዚህ ሰዓት ጄራ በድንገት ከፊት ለፊቷ ይታያል። ጄራ ስላጋጠማቸው አለመግባባት ይቅርታ እየጠየቃት እያለ ሀያት በህገወጥ ስራ ውስጥ እንዳለ ብጠረጥርም ነጋዴ መሆንን አውቃለሁ፣ ነገር ግን አንድ ቀን በወንጀል ስራ ላይ ተሰማርተህ ካገኘው ዳግመኛ አታይኝም በማለት በግልጽ ታስጠነቅቀዋለች። ከዚህ በኋላ ጄራ ለሀያት ሲያስረዳ ያንን የጥቁር ገበያ ስራ የተውኩት ከረጅም ጊዜ በፊት ነው፣ ምክንያቱም የምወዳቸው ሰዎች በእኔ ምክንያት ጉዳት ስለደረሰባቸው ነው ይላታል። ልክ ይሄንን ሲነግራት ባልታሰበ ሁኔታ መኪና ይዘው የመጡ ታጣቂዎች በሀያትና በጄራ ላይ ተኩስ ይከፍታሉ። ጄራ ሀያትን ከጥይት ለመከላከል ጥረት ያደርጋል። ጥቃቱ ሲቆም የጄራ ጠባቂዎች ደርሰው ሀያትን ወደ መኪና ያስገቧታል። ጄራ ለደህንነቷ ሲል አሁንም ወደ ቤቷ መመለስ እንደሌለባት ይነግራታል። በሌላ በኩል ኮራይ መንገድ ላይ ተቀምጦ ሲያለቅስ ጎዝዴ ታገኘዋለች። ለምን እንደሚያለቅስ ስትጠይቀው ላንቺ ብዬ ነው ይላታል። ጎዝዴ ግን በቆራጥነት እኔ አሁን ሌላ ሰው ስለምወድ እባክህን እኔን መርሳት አለብህ ትለዋለች። ኮራይም በዚህ ዜና በጣም ይደነግጣል። በኋላም ኮራይ ወደ ባህር ዳርቻው ሄዶ ብቻውን ሲቀመጥ ሴፍዳ ታገኘዋለች። ጎዝዴ ሌላ ሰው ወዳለው ማለቷን ሲነግራት ሴፍዳ ያ ሰው ቡራክ መሆኑን ትረዳለች። በሌላ በኩል ሀያት ለጎዝዴ ደውላ ልብስሽን ሰብስቢ የጄራ ረዳቶች መጥተው ይወስዱሻል ትላታለች። በዚህ መሃል ቡራክ ለጎዝዴ ደውሎ እህቷ መመለሷን ይጠይቃታል። ጎዝዴ ግን እውነቱን ሳትነግረው ስልኩን ትዘጋለች። የጄራ ረዳት ሳድሪ ሲመጣ ሀያት ለጎዝዴ በስልክ መልኩንና ስሙን ትነግራታለች። ጎዝዴ ከመኪናው ጋር ልትሄድ ስትል ኮራይን መኪና ውስጥ ሆኖ ታገኘዋለች። ቡራክ ይህንን ሁሉ ከሩቅ ሆኖ ሲመለከት ጎዝዴ ከኮራይ ጋር በፈቃዷ ሄደች መስሎት በቁጭት ይቃጠላል። ከዚህ በኋላ ቡራክና ተማሪዎቹ ኦኑር ወዳለበት ቦታ ሄደው እንዲመለስ ይለምኑታል። ኦኑር በመጀመሪያ ባይቀበላቸውም ቡራክ ከጥቂት ቀናት በኋላ በትምህርት ቤቱ የዘፈን ውድድር መኖሩንና መሳተፍ እንዳለበት ይነግረዋል። በመጨረሻም ኦኑር ለመመለስ ይስማማል። ይሄኔ ሁሉም በደስታ ይጮሃሉ። ጎዝዴ ሀያት ያለችበት የጄራ ቤት ትደርሳለች። ጄራ በላይኛው ፎቅ ላይ ያሉት ክፍሎች በመታደስ ላይ ስለሆኑ ሳሎን ውስጥ እንዲያርፉ ይነግራቸዋል። እሱ ራሱ ጓሮ እንደሚያድርና ኮራይ ደግሞ መኪና ውስጥ እንደሚያድር ይነግራቸዋል። ሆኖም ራስ አላመጣላችሁ እንዳተኙ በማለት ምግብ ፍለጋ ይወጣል። በሌላ በኩል ዘይነብ ቤት ውስጥ አርጀን የተባለ ሰው ባልተገባ አይን ሲመለከታት ይታያል። የእንጀራ እናቷም ዘይነብን ለአርጀን ዘፈን እንድትዘፍንለት ታስገድዳታለች። ምክንያቱም ዘይነብ በጣም የሚመስል ድምጽ ነው ያላት። በሌላ በኩል ሀያት በጄራ ቤት ውስጥ ያረጀ የሙዚቃ ማጫወቻ ታገኛለች። ጄራ ምግብ ይዞላቸው ሲመጣ ሙዚቃውን እንድታስጨምረው ያደርጋታል። በድሮዎቹ ዘፈኖች ሀያት ስትደሰት በማየቱ ጄራ በጣም ይደሰታል። ኮራይ የወንድሙንና የሀያትን መፈላለግ ቢታወቀው ምንም ነገር ሳይናገር ይታዘባል። በማግስቱ ጠዋት ጄራ ቁርስ አዘጋጅቶ ሊቀሰቅሳቸው ሲል ሀያትና ጎዝዴ ቀድመው ወደ ትምህርት ቤት ለመሄድ መውጣታቸውን የሚገልጽ ደብዳቤ ያገኛል። ትናንት ጥቃት የሰነዘሩባቸው ሰዎች እንዳያገኛቸው በመስጋት ጄራና ኮራይ በፍጥነት ፍለጋ ይጀምራሉ። ሀያትና ጎዝዴ ጫካ ውስጥ እያሉ መሳሪያ የያዙ ሰዎች ሲመጡባቸው ይደነግጣሉ። ነገር ግን እነዚህ ሰዎች ተራ አዳኞች ስለነበሩ ጄራና ኮራይ ደርሰው ወደ ትምህርት ቤት ይወስዳቸዋል። በድጋሚ ቡራክ ሲያያት እንደ ልማዱ በቅናት ይቃጠላል። ከዚህ በኋላ ጄራ ጥቃት ወደ ሰነዘረበት ሰው ረዳት ጋር በመሄድ ለአለቃ ንገረው ዳግመኛ እኔን ለመንካት ቢሞክር ሁለታችሁንም እገላችኋለሁ በማለት ያስጠነቅቀዋል። በመቀጠልም ጥቃቱን ወዳዘዘው ሰው ፊት ለፊት በሰው ፊት በተዘዋዋሪ መንገድ ያስፈራረዋል። ሰውየውም በጄራ ማስፈራሪያ ይደነግጣል። በሌላ በኩል ኮራይ ቡራክን ከክለቡ በመባረሩ ሊያሸፉበት ቢሞክርም ሀያት ጣልቃ በመግባት ታስቆመዋለች። ቡራክ ለምን እንደተባረረ ለሀያት ሲያስረዳት ሀያት ወደ አሰልጣኙ በመሄድ በንግግር አሳምና ቡራክ ወደ እግር ኳሱ ቡድን እንዲመለስ ታደርጋለች። ጎዝዴ ቡራክን ልታናግረው ብትሞክርም ቡራክ ግን አሁንም በኮራይ ምክንያት ተቀይሞ ስለነበር በጥሩ ሁኔታ አላናገራትም። በሌላ በኩል ሀያት ወደ ጓደኛዋ ያሺን ቤት በመሄድ ስለ ጄራና ስላጋጠማን ነገር ስታወራላት ያሺን ንግግሯን አቋርጣ ሀያት ድሮ ተወደው የነበረውና በሰርጓ ቀን ጥሏት የጠፋው ካሊድ ወደ ኢስታንቡል መመለሱን ትነግራታለች። እዚህ ጋር ነው ትልቁ ድንጋጤ የሚመጣው። ያ የሀያት የድሮ ፍቅረኛ ካሊድ የተባለው ሰው ጄራ ራሱ ነው። ሀያት ያሺን የነገረቻት እውነትን ማለትም ጄራ በሰርጓ ቀን ጥሏት የጠፋው ፍቅረኛ መሆኑን ብትረዳ ለጓደኛዋ ግን ምንም እንዳልተሰማት በመንፈስ እሱ ከእንግዲህ በህይወቴ ቦታ የለውም በማለት ጥላት ትሄዳለች። ሆኖም በውስጧ ከፍተኛ ስቃይ ይሰማታል። ከዚህ በኋላ ሀያት ጄራን ለማግኘት ትሄዳለች። ኮራይ ከእህቷ ጎዝዴ እንዲርቅ ጄራም ከሷ እንዲርቅ በግልጽ ትነግረዋለች። በመካከላቸው ምንም አይነት ግንኙነት ሊኖር እንደማይችል ብታሳስበው ጄራ ግን እጅ ሊሰጥ አልፈለገም።
ሁሉንም ስህተቶቼን አርማለሁ እድል ስጪኝ በማለት ይማጸናታል። ሀያት ወደ ቤቷ ላይ ትገባ ስትል ጄራ የፍቅር ግጥም እያነበበ ስሜቱን ይገልጽላት። ከዚህ በኋላ ሀያት ወደ ቤቷ ገብታ ብታለቅስም ዳግመኛ ላለመውደድ የገባችውን ቃል ላለማጠፍ ትታገላለች። ጄራ ለሀያት የነገራት ቃላትና ያለፈ ማንነቱን እያሰበ በከፍተኛ ጸጸት ውስጥ ይወድቃል። ከመጠን በላይም ጠጥቶ እያለ ወንድሙ ኮራይ ሊያነጋግረው ይሞክራል። ነገር ግን ጄራ ኮራይን አስወጥቶ ሽንት ቤት ይገባል። ጄራ በመስታወት ውስጥ ራሱን እያየ ለምን እንዲሆንኩኝ በሚል ቁጭት ሽጉጡን አውጥቶ መስታወቱ ላይ ተኩስ። ኮራይ ደንግጦ ሲገባ ጄራ ራሱን የማጥፋት ደረጃ ላይ ደርሶ ያገኘዋል። ኮራይም ይሄ መፍትሄ አይደለም መለወጥ ትችላለህ በማለት ወንድሙን ያረጋጋው። በሌላ በኩል ኦኑር ቡራክና ጓደኞቹ ለዘፈን ውድድሩ ልምምድ ይጀምራሉ። ዘይነብ ስትዘፍን ድምጿ እጅግ ማራኪ በመሆኑ ሁሉም ይደነቃሉ። ይሁን እንጂ ዘይነብ ወደ ትምህርት ቤት ልትሄድ ስትል አርጀን ያገኛታል። ስለ ውድድሩ ሲጠይቃት ልትሳተፍ እንደሆነ ትነግረዋለች። እሱ ግን ሊመታት እየዛተ እንዳትሳተፍ ይከለክላል። ይሄኔ እንጀራ እናቷ ጣልቃ ገብታ አርጀንን ወደ ቤት ስታስገባው ዘይነብ በፍርሃት ወደ ትምህርት ቤት ትሄዳለች። በሌላ በኩል የትምህርት ቤቱ ዳይሬክተር ሸሪፍ ውድድሩን በይፋ ያውጃል። ሀያት ዘይነብን ለምን እንደማትሳተፍ ብትጠይቃት ዘይነብ ግን ከፍርሃቷ የተነሳ መሳተፍ አልፈልግም በማለት እውነቱን ትደብቃለች። ከዚህ በኋላ ቡራክ ወደ እግር ኳሱ ቡድን ተመልሶ ልምምድ ሲያደርግ አንድ ትልቅ የክለብ ኃላፊ ጨዋታውን ሲከታተል ይታያል። ይህ ለቡራክ ስፖርታዊ ሕይወት ትልቅ እድል ሊሆን እንደሚችል ይጠቁማል። ከዚህ በኋላ በትምህርት ቤቱ የሙዚቃ ውድድር ላይ የሚሳተፈውን ቡድን ለመምረጥ ዳይሬክተሩ ሸሪፍ ምንም ችሎታ የሌላቸውን ተማሪዎች ይመርጣል። በዚህ መሃል የክለቡ ኃላፊው ባሪሽ ሀያትን ለማግኘት ትምህርት ቤት ይመጣል። ለቡራክ ያለውን አድናቆት ገልጾ ቡራክ በሱ ክለብ ውስጥ እንዲጫወት እንደሚፈልግና ከሁለት ቀን በኋላ በትምህርት ቤቱ ተማሪዎች ፊት ለፊት ውል እንዲፈራረሙ ይነግራታል። ቡራክም በዜናው በጣም ተደስተው ለጓደኞቹ ሲነግራቸው ሁሉም በደስታ ይጮሃሉ። ከዚህ በኋላ ሀያት ዘይነብን ይዛ ወደ ሙዚቃ ክፍሉ ትሄዳለች። ዘይነብ ከኦኑር ጋር በመሆን በውድድሩ ላይ ለመሳተፍ መወሰኗን ስትገልጽ ሎሽኮ ኢሞጂና ጓደኞቻቸው ደግሞ የራሳቸውን የተለየ ቡድን ለማቋቋም ይወስናሉ። ይሄኔ ጎዝዴም ወደ ቡራክ ሄዳ ለደረሰበት ትልቅ እድል እንኳን ደስ አለ መልእክት ታስተላልፋለች። በትምህርት ሰዓት ማብቂያ ላይ የሴፍዳ አባት ሊወስዳት ቢመጣም ሴፍዳ ግን አንተ እንደ ድሮ አባቴ አይደለህም ቤትህን ረስተሃል በማለት ተወቅሷለች። እናቷን እየከዳ እንደሆነ እንደምትጠረጥርም ስትነግረው አባቷ ለመከላከል ቢሞክርም ሴፍዳ ግን ልታምነው አልፈለገችም። በሌላ በኩል ኮራይ ወደ ቡራክ ቤት ይሄዳል። ቡራክ ቤት ባለመኖሩ እናቱ ኮራይን የልጅ ጓደኛ ነህ ብላ በደስታ ታስገባዋለች። ቡራክ ወደ ትልቅ ክለብ እንደሚዘዋወር ስትነግረው ኮራይ በዜናው ይደነግጣል። ቡራክ ወደ ቤት ሲመለስ ኮራይ ወንድሙ ሷትን በመኪና ይዞት እንደወጣ ይነገረዋል። ቡራክን በድንጋጤ ሲፈልጋቸው ኮራይ ሷትን ይዞ በሰላም ይመለሳል። ቡራክ ኮራይ ለምን እንደመጣ ሲጠይቀው ኮራይ ከጎዝዴ በአስቸኳይ እንድትርቅ ልነግርህ ነው የመጣሁት ይለዋል። ቡራክና ኮራይ በጎዝዴ ምክንያት ሊጣሉ ሲሉ የቡራክና ጣልቃ በመግባት ታረጋጋቸዋለች። በሌላ በኩል ጄራ ስለ ሀያት እያሰበ ሲጨነቅ ጓደኞቹ እንዲደውልላት ያበረታቱታል። ሀያትም ስለ ጄራ እያሰበች ልትደውልለት ብትፈልግም ሁለቱም በፍርሃት ስልኩን ዘግተውታል። በማግስቱ የመምህራን ቀን ስለነበረ ተማሪዎች ለሀያት አስደሳች ሰርፕራይዝ ያደርጉላታል። አበባና ስጦታ ሲሰጧት ሀያት በጣም ትደሰታለች። በዚህ መሃል ጎዝዴና ዛይነብ ሀያትና ጄራ እንዲታረቁ ኦኑር ቤት የራት ግብዣ እንዲዘጋጅ ያደርጋሉ። ኦኑርም እናቱን ጋብዞ ዝግጅቱ እንዲጀመር ያደርጋል። ዳይሬክተሩ ሸሪፍ የመረጠውን ቡድን እንዲያሸንፍ በማሰብ ተማሪዎቹን በድምጽ ቀረጻ እንዲዘፍኑ ያዛል። ውድድሩ ሲጀምር ግን ሎሽኮና ጓደኞቻቸው ማጭበርበሩን ያጋልጣል። ተመልካቾችም በዳይሬክተሩ ቡድን ላይ ቆሻሻ በመወርወር ያባርሯቸዋል። ይሄኔ የሎሽኮ ቡድን በጣም የሚያምር ዝግጅት የኦኑርና የዘይነብ ቡድን ደግሞ ሁለቱ ባንድ ላይ ድንቅ ድምጽ በማውጣት ተመልካቹን ያስደምማሉ። በመጨረሻም ኦኑርና ዘይነብ አሸናፊ በመሆን ትምህርት ቤቱን ወክለው እንዲዘፍኑ ይመረጣል። ከዚህ በኋላ ቡራክ አዲሱን ውል ሲፈርም የሚከፍለውን ገንዘብ በማሰብ ለቤተሰቡ ብዙ ስጦታዎችን፣ ለወንድሙ ስዋት ደግሞ ዘመናዊ የዊልቸር ወንበር፣ ፕሌይስቴሽን በብድር ይገዛለታል። ሆኖም ኮራይ ወደ ክለቡ ኃላፊ ባሪሽ በመሄድ ቡራክ እንዳትቀበለው በፊርማው ቀን ተማሪዎች ፊት ውድቅ አድርገው በማለት በገንዘብ ይደልለዋል። ምሽት ላይ ሀያት ወደ ኦኑር ቤት ለራት ግብዣ ስትሄድ ጄራም እዛ ይገኛል። ሁለቱ አብረው ተቀምጠው ማውራት ይጀምራሉ። በዚህ መሃል ግን ጎዝዴና ዘይነብ ሌላ ሴራ ያቅዳሉ። ሀያትና ጄራ አብረው እንዲቆዩ ለማድረግ ናድር የተባለውን ተማሪ በመጠቀም የሀያትን መኪና ቤንዚን ጋሉ በድብቅ እንዲቀዳ ያደርጋሉ። ግብዣው አልቆ ሀያት ልትሄድ ስትል መኪናዋ ቤንዚን ስለሌለው ጄራ እንዲሸኛት ትገደዳለች። ጄራ ሀያትን በመኪና ይዟት ሲሄድ ያልተጠበቀ ሰርፕራይዝ ያሳያታል። በትምህርት ቤቱ ላሉት ተማሪዎቿ መታሰቢያ የሚሆን በርካታ ዛፎችን ተክሏል። እነዚህ ዛፎች እንደ ተማሪዎችሽ አድገው ፍሬ ያፈራሉ በማለት የሰጣት ስጦታ ሀያትን በጣም ያስደስታታል። በሌላ በኩል ሴፍዳና ኮራይ ምግብ ቤት ውስጥ እያሉ ሴፍዳ አባቷን ሌላ ሴት ይዞ ሲወጣ በድንገት ታያለች። መኪናውን ብትከተልም ልታገኘው አልቻለችም። ሴፍዳ በአባቷ ክህደት በጣም አዝና ስታለቅስ ኮራይ ሊያረጋጋት ይሞክራል። ሴፍዳ አባቷ ምን ያህል ተወደው እንደነበረና አሁን ግን በሱ ክህደት ምክንያት ጥላቻ እንዳደረባት ለኮራይ ትነግረዋለች።
በማግስቱ በትምህርት ቤቱ ተማሪዎችና መምህራን በሙሉ ተሰብስበው ቡራክ አዲሱን ውል የሚፈርምበትን ጊዜ በጉጉት ይጠባበቃሉ። ቡራክም ኮከብ እሆናለሁ በሚል ትልቅ ተስፋ ውስጥ ነበረ። ሆኖም የክለቡ ኃላፊ ባሪሽ መጥቶ ያልተጠበቀ ዜና ይናገራል። ክለቡ ቡራክን ለመቀበል ፈቃደኛ አይደለም፣ ስለዚህ ውሉን አይፈርምም ይላቸዋል። ይህ ዜና በቡራክና በጓደኞቹ ላይ መብረቅ እንደወደቀባቸው ያህል ያስደንጋጭ ነበረ። በዚህ መሃል ኮራይ ወደ ቡራክ ጠጋ ብሎ ከአቅም በላይ ያልመ ነበር በማለት ሊያሾፍበት ይሞክራል። ቡራክ በቁጭትና በንዴት ኮራይን ይመታዋል። በዚህ የተነሳ በትምህርት ቤቱ ግቢ ውስጥ ትልቅ ግርግርና ጸብ ይነሳል። በትምህርት ቤቱ በተነሳው ግጭት የቡራክ ወንድም ሰዓት ከዊልቸሩ ላይ ወድቆ ሊጎዳ ሲል ቡራክ በፍጥነት ደርሶ ያድነዋል። ከግርግሩ በኋላ መምህርት ሀያት ኮራይን ለብቻው አግኝታ ለቡራክ ውላ ለመሳካት አንተነህ ምክንያት ብላ ብትጠይቀውም ኮራይ ግን ምንም እንደማያውቅ በመግለጽ ይዋሻታል። ከዚህ በኋላ ሀያት ለጄራ ደውላ ጥርጣሬዋን ተነግረዋለች። ጄራ ግን ወንድሜ እንዲህ ያለ ነገር አያደርግም በማለት ይከላከልለታል። እንዲያውም ሀያት ባለችበት ለክለቡ ኃላፊ ለባሪሽ ደውሎ ሲጠይቅ ባሪሽ በኮራይ ተመክሮ ሌሎቹ የክለብ ኃላፊዎች ስላልተስማሙ ነው የሚል የውሸት ምክንያት ይሰጠዋል። ይህም ሀያት በኮራይ ላይ የነበራትን ጥርጣሬ እንድታረግብ በሌላ በኩል ቡራክ የውሉን ገንዘብ ተስፋ አድርጎ ወደ ውስጥ በመግባቱና ለቤቱ ለመክፈል ባለመቻሉ የቤቱ አከራይ ከነቤተሰቡ ሊያስወጣቸው ይሞክራል። ሀያት ይህንን ስታውቅ ቡራክ እናቱንና ወንድሙን ይዛ ወደ ቤቷ ተወስዳቸዋለች። ሌላ ቤት እስኪያገኙ ድረስ አብረው እንዲቆዩም ትፈቅድላቸዋለች። ይሄኔ ቡራክና ጎዝዴ አብረው ሲዘዋወሩ ቡራክ በውስጡ ያለውን ከባድ ስሜትና ሀዘን ያካፍላታል። በሌላ በኩል ሴፍዳ ወደ ቡራክ ቤት ብትሄድም ቤቱ ባዶ ሆኖ ታገኘዋለች። ቡራክ መፈናቀሉን ስታውቅ ደውላ ወደኛ ቤት እናረፉ ብትለውም ቡራክን ተሸማቆ ዘመዶቼ ጋር ነኝ በማለት እውነቱን ሲደብቃት የድራማው የመጀመሪያ ምዕራፍ ያበቃል።